አይቻልም። በህልምሽ ነው የሚቆየው ይሄ ጉዳይ። በህልምሽ አቆየው። ህልም እንደፈች ጥሩ ነው። በጥሩ ፈትቼዋለሁ። ተኝተሽ ስታዩ ደግሞ ማለት ነው ከሌላ ሰው ያስገባታለሽ። ህልም እንደፈች ጥሩ ነው ብዬ እኮ ህልም እንደፈች ጥሩ ነው እኮ። አንዳንድ ጊዜ ህልም ሲጀምር ምንም የማይሆን ነገር ነው በህልም የሚታይ ማለት ነው። እኔ በፊት እናቴን መጠየቅ ትችላለህ። ሁሉም ስለ ህልም ፍች ምናምን በደንብ ተምሬያለሁ። ብዙ የህልም ፍቾችን አውቃለሁ። እሺ ምን ፈታሽ? ጥሩ ነገር ነው። አንዳንዴ ደግሞ የታየ ሁሉ ሲወራም ደግሞ ምቀኛ ሲበዛ ጥሩ የመሆን እድል ቻንሱ ዝቅ ያለ ነው እና ከፈለክ ለአንተ ብቻ ነግርካለሁ። ህልሙ ግን ምንድን ነው? እስኪ ንገሪኝ። ፍቹን ተይውና። ህልሙ አብረን ስንሆን። አብረን ምን ስንሆን እኮ ህልም እኮ ተቃራኒ ነው። ትቀልዳለህ አይደለም? አንተ ይኸውልሽ አሁን እኔ ፍቅር ይዞኛል። ህልም እንደ ተቃራኒ ቢሆን ነው ይዞኛል። አለቀቀኝማ እና ደግሞ ሁኔታውም ደግሞ አልተወሰነም አይደለ? ምን ይሁን ብዬ ነው ከአንቺ ጋር መሆኑ። ይሁን ፍራሱ አሪፍ ሰው እንኳን ብትሆኝ ምናምንም እኮ የሚመለክ እኮ አይደለም። አሁን ጥያቄ እንድታቀልኝ ነው በጣም የምፈልገው። መስሎሽም ድንገርሽ አትሳሳት። በመሰለኝ ነገር ላይ ተገኝቼ የማላውቅም ለፍቼ የማላውቅም ነው። አንዳንዴ ማታገኝ የሚመስል ሰው ስታገኝ ማለት ነው። ማድረቅና ማፍቀር ተለያይቶ ምንድን ነው እንትን ብሎባት ነው ተምታቶብሽ ነው። አይ ፍቅር እኮ ምንም ፍቅር አይረባም። እውነትን እኮ ነው። ግን አንዳንድ ጊዜ ምን ያደርጋል ፍቅር? አይ ፍቅር ምንም አይሰራም። ፍቅር ያለ ቦታ ሲሆን ነው እንጂ የማይረባ ቦታውን አውቀው ሲሆን ግን ቦታ ምን ቦታ አለው? ክህደት ነው መጨረሻው። አይደለም ምን አለው ቦታ? ፍቅር ሁሉ ክህደት እንዳላደለ በደንብ አድርገን እናውቃለን። አንቺ ሆነ የካድሽው አለ ኮመንት ላይ የሆነ የካድሽው ምናምን እንዳለ ነው የሚያስታውቀው። እኔ ነኝ። እርግጠኛ ነሽ?